ዛሬ በማሳያችሁ የኦንላይን ስራ በእርግጠኝነት ሁላችሁም 1500 ብር በላይ በቀላሉ መስራት ትችላላችሁ። የቪዲዮ እስከመጨረሻ ከተከታተላችሁ እንዴት አድርጋችሁ ማግኘት እንደምትችሉ ሙሉ ስቴፑን ነግራችኋለሁ። በዚህ ስራ 1500 ብር በላይ ካላገኛችሁ እኔም መታችሁን ሰብስክራይብ ታደርጉኛላችሁ ማለት ነው። በጣም እርግጠኛ ሆንኩበት የኦንላይን ስራ ስለሆነ ይሄንን መነግራችሁ ማለት ነው። እንዴት አድርጋችሁ አሁን በማሳያችሁ አፕሊኬሽን በቀላሉ መስራት እንደምትችሉ ሙሉ ዲቴይሉን አሳያችኋለሁ። ልክ እንደተመዘገባችሁ 7 ዶላር ይሰጣችኋል። እንዲሁም ደግሞ ሌሎች በጣም ብዙ የምትሰሯቸው ስራዎች አሉ፣ እሱ ነግራችኋለሁ። በዚህ አፕሊኬሽን ለመስራት የሚያስፈልጋችሁ ናሽናል አይዲ ብቻ ነው። እሱም አካውንታችሁን ግዴታ ቬሪፋይ ማድረግ ስለሚኖርባችሁ ማለት ነው። ሌላኛው ደግሞ ገንዘብ በደንብ የምትሰሩበትና በጣም ብዙ የምታገኙበት ምንድነው እንደናንተ ሌሎች ናሽናል አይዲ ያላቸው ቤተሰቦች ጓደኞቻችሁ ካሏችሁ እነሱን ኢንቫይት ያደረጋችሁ ወር በሌሎች ስልኮች በሌሎች ዲቫይሶች ራሳችሁንም ኢንቫይት ያደረጋችሁ በቀላሉ አንድ ሰው የምትጋብዙበት ሰዓት ላይ 0.5 ዶላር በቀላሉ ይሰጣችኋል ማለት ነው። ኢማጂን 10 ሰው እንደምንም ብላችሁ መጋበዝ ከቻላችሁ 5 ዶላር በቀላሉ ማግኘት ትችላላችሁ ማለት ነው። በዚህ መልኩ በቀላሉ በዚህ አፕሊኬሽን መስራት ትችላላችሁ። በውስጡ ብዙ የምትሰሯቸው ነገሮች አሉ። ዲቴል አፕሊኬሽን ውስጥ ገብቼ አሳያችኋለሁ። እንዲሁም ደግሞ ቬሪፋይ ያደረኩም ማሳያችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። አሪፍ የሆኑ የኦንላይን ቢዝነስ አይዲያዎችን ሼር ስለማድረጋችሁ የደወል ምልክቱን ኦንላይን ማድረግ አዲስ ቪዲዮዎችን ስለቅ እናንተ ጋር ይደርሳሉ ማለት ነው። ይሄን ቪዲዮ ላይክ በማድረግ እንድትጀምሩ ትላችኋለሁ። በቀጥታ ወደ ቪዲዮ እናልፋለን። ኦኬ እንግዲህ ሚፓስ አፕሊኬሽን ይሄ ነው። ይሄን አፕሊኬሽን እንግዲህ ከፕሌይ ስቶር ወር ከአፕ ስቶር ወር ማድረጋችሁ እንዳትረሱ። ሊንኩን ባዮ ላይ ታገኙታላችሁ። ቴሌግራም ላይ ለቅላችኋለሁ ማለት ነው። ከከፈታችሁ በኋላ በዚህ መልኩ ያመጣላችኋል። ሶኛ ሳይን አፕ ነው የሚለውን ነው የምንነካው ማለት ነው። አካውንት ስለሌለን ከዛ በኋላ ምንም ታደርጉት እዚህ መጀመሪያው ላይ ኢሜል ታስገባላችሁ። ከዛ በኋላ ኮድ ስትሉት ወደ ኢሜላችሁ ኮድ ይልካል። ከዛ በኋላ ፓስወርድ ታስገባላችሁ። እነዚህ ሁለቱ ቦታዎች ላይ ፓስወርድ አስገብታችሁ መጨረሻው ኢንቪቴሽን ኮድ የሚልበት ቦታ ላይ ስክሪን ላይ የምትመለከቱትን ኮድ ታስገባላችሁ ማለት ነው። ይሄው እዚህ አንድ ዱፕሊኬት ነው የሚገባ ሁሉንም አስገብቻለሁ። ኢንቪቴሽን ኮድ የሚልበት ቦታ ላይ አስገብታችሁ አንድ ሚፓስ which is ወደ 7 ዶላር ቦነስ ማግኘት ትችላላችሁ። ሳይን አፕ ትሉታላችሁ ማለት ነው። ሜክ ሹር ፓስወርዳችሁ ተመሳሳይ መሆን አለበት ማለት ነው። እዚህ ጋር ዋሌት አድሬስ ከሌላችሁ ይሄኛውን መሙላት ይኖርባችኋል ማለት ነው። አይ ዶንት ሃቭ ሚ ፓስ አይዲ ማለት አለባችሁ የመጀመሪያው ማለት ነው። እሱ አንድ ጊዜ ክሊክ ታደርጉታላችሁ። እሱን ካስገባችሁ በኋላ ኮምፕሊት ያደርግላችኋል። ከዛ በኋላ እዚህ ጋር ባካፕ ሚሞሪ ፍሬዝ አለ። ይሄን ፍሬዝ ያዙት። እኛ ባካፕ ሌተር የሚለውን ነካና ይሄን ኮንፈርም እናደርጋለን ማለት ነው። የስ ብላችሁ ቴክስት ጽፋላችሁ ማለት ነው። አካውንታችሁ እንግዲህ እንዳይጠፋባችሁ ባካፓችሁ መያዝ እንዳትረሱ ማለት ነው። ይሄኛው ሴቭ ኤንድ ኢንተር ትሉትና አሉ ታደርጉታላችሁ ማለት ነው። ባካፕ ፌዛችሁን አሁን ሴቭ አድርጉታል። እዚህ ጋር አይደንቲቲ ቬሪፋይ ማድረግ አለባችሁ። ዋናው ቦታ ይሄ ነው። አይደንቲቲያችሁን ቬሪፋይ የምታደርጉበት ቬሪፋይ ነው የሚለውን ታስገባላችሁ። ቬሪፋይ ነው የሚለውን ካስገባችሁ በኋላ እዚህ ጋር ካውንትሪያችሁ አለ። እንዲሁም ደግሞ ላስት ኔም እና ፈርስት ኔማችሁን ታስገባላችሁ። ናሽናል አይዲያችሁ ላይ ያለውን የአባታችሁ ስም እዚህ ጋር የራሳችሁ ስም ደግሞ እዚህ ጋር ታስገባላችሁ። እዚህ ጋር ጾታ ነው። ከዛ በኋላ አይዲ ካርድ ነው እዚህ ጋር ያለው። ፓስፖርት፣ ድራይቪንግ ላይሰንስ አለ። እኛ ናሽናል አይዲ ስለ በብዛት ሁላችንም ስላለ ናሽናል አይዲ እንላለን። ከዛ እዚህ ጋር አይዲ ነምበር የሚለው ላይ ናሽናል አይዲያችሁ ፊት ለፊቱ ላይ ያለውን ነምበር ፊት ለፊቱ ላይ ከታች ያለውን ነምበር ታስገቡና እዚህ ጋር የፍሮንት ካሜራ ታነሱታላችሁ። እንዲሁም ደግሞ ባክ ካሜራውን አንስታችሁ እዚህ ጋር አስገብታችሁ ቺንቲክ ታደርጉና ኔክስት ትላላችሁ ማለት ነው። ይሄ ሁሉንም ፎርም አሁን ሞላና ኔክስት ትለዋለሁ። ከዛ ያው በምትመለከቱ መልኩ ሁሉንም ኢንፎርሜሽን ያስገብቻለሁ። ከዛ በኋላ ኔክስት ምትለዋል ጊዜ ክሊክ አደርጋለሁ። ከዛ በኋላ ለምትከስ ሰሚት ሰክሰስፉል ይብላል። ወደ ኔክስት ስቴፕ ፊታችሁን ፉል ስክሪን አስጠግታችሁ እንትን ትሉታላችሁ፣ ቬሪፋይ ታደርጉታላችሁ ማለት ነው። ከዛ በኋላ በዚህ መልኩ ቬሪፊኬሽናችሁን ትጨርሳላችሁ። ፌሳችሁን ሁሉም ነገር ካስገባችሁ በኋላ ቬሪፊኬሽናችሁ አንደር ሪቪው ይላል እና በ24 ሰዓት ውስጥ ቬሪፊኬሽኑ ይጨርስላችኋል ማለት ነው። እዚህ ጋር ከመጣችሁ በኋላ ደግሞ ታደርጉት እንደምትልከውት ኤምኢሲ 0 ነው የሚለው ልክ ቬሪፊኬሽኑ እንዳለቀ አንድ ኤምኢሲ ይሰጠኛል ማለት ነው። ሰዎችን ደግሞ ኢንቫይት እያደረኩኝ ኢንቫይት ማድረግበትን ሊንክ እዚሁ ያስቀምጥልኛል ልክ ቬሪፊኬሽኑ እንደጨረስኩኝ ማለት ነው። በዚህ መልኩ በቀላሉ በዚህ አፕሊኬሽን ገንዘብ መስራት ትችላላችሁ ማለት ነው። የተለያዩ ዲቴል ነገሮችና የተለያዩ አፕዴቶችንም ቴሌግራም ላይ አፕዴት አድርጋችኋለሁ። ሊንክ ባዮ ላይ ያላችሁ ኔክስት ደግሞ ከዚህ አፕሊኬሽን ገንዘብ እያወጣሁኝ ቪዲዮም ሰራላችኋለሁ ማለት ነው። ጥያቄ ካላችሁ ኮሜንት አድርጉልኝ። በአጠቃላይ እንግዲህ በዚህ መልኩ በዚህ አፕሊኬሽን እንደዚህ አድርጋችሁ ቦነሳችሁን መቀበል ትችላላችሁ ማለት ነው። ዲቴሉን አሳይቻችኋለሁ። ኔክስት ደግሞ ከዚህ አፕሊኬሽን ገንዘብ እያወጣሁ ወይም ወደ ባይናንስ ወደ ሌሎች ኤክስቼንጆች ገንዘብ ዊዝድሮ እያደረኩ አሳያችኋለሁ። ማንኛውም ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ሁላችሁም በደንብ አድርጋችሁ ከሰራችሁ በደንብ አሪፍ ገንዘብ ማግኘት የምትችሉበት አፕሊኬሽን ነው። ጊዜያችሁን ተጠቀሙበት። ዲቴል ነገሮችን ኔክስትም ቪዲዮ ሰራላችኋለሁ እንዴት አድርጋችሁ እንደምትሸጡ እዛው ፒቲፒ ያለው ማለት ነው። እሱን ኔክስት አሳያችኋለሁ ማለት ነው። እንግዲህ ለዚህ ቻናል አዲስ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄን ቪዲዮም ላይክ በማድረግ እንድትጀምሩ ትላችኋለሁ። በቀጣይ ባሪፍና ምርጥ ቪዲዮስ ከምንገናኝ ድረስ ደህና ሁኑ።